ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉን የፋኖ ኃይሎች አስታውቀዋል። በጎንደር ሸዋና ወሎ የተለያዩ አካባቢዎች በቀጠለው ውጊያ በርካታ የአገዛዙ ጦር አባላት መገደላቸው የተሰማ ሲሆን በሌላ በኩል በክልሉ ሰሜን ወሎ ዞን የብልጽግና አመራሮች አካባቢያቸውን ለቀው ወደ ዞን ከተሞች እየሸሹ ነው ተብሏል። በዝርዝር የምትሰሙት ቀዳሚ ጉዳይ ነው። በአማራ ክልል ከተከሰተው ጦርነት ጋር በተያያዘ በሽብር ለተከሰሱት ከ300 በላይ የአማራ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች በይቅርታ የተጀመረው ሂደት አነጋጋሪ ሆኗል። አገዛዙ ለሽብር ተከሳሾች በማለት ያቀረበው የይቅርታ ሰነድ የያዛቸው ነጥቦች ደግሞ ብዙዎችን እያነጋገሩ ያሉ ጉዳዮች ሆነዋል። በዝርዝር እናየዋለን። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉን የፋኖ ኃይሎች ያስታወቁ ሲሆን በተለይም በጎንደር ሸዋና ወሎ የተለያዩ አካባቢዎች በቀጠለው ውጊያም በርካታ የአገዛዙ ጦር አባላት መገደላቸውን የተሰማው። በሌላ በኩል የአገዛዙ በተለይም ሰሜን ወሎ ዞን የብልጽግና አመራሮች አካባቢያቸውን ለቀው ወደ ዞን ከተሞች እየሸሹ ነው ተብሏል። በዛሬው ዕለት ነሐሴ 6 2018 ዓ.ም በክልሉ ጎንደር ቀጠና በአገዛዙ ጦርና ፋኖ ኃይሎች መካከል በተደረገው ውጊያ በርካቶች መገደላቸውን የፋኖ ኃይሎች አስታውቀዋል። የአገዛዙ ጦር ከላይ አርማጮ ወረዳ ቆላ ሮቢት ወደ ጋና ዮሐንስ በጉዞ ላይ ሳለ በፋኖ ኃይሎች ውጊያ ተከፍቶበታል ያሉት የመረጃ ምንጮቹ በውጊያው ከ30 በላይ የአገዛዙ ጦር አባላት መገደላቸውና ኃይሎች መቁሰላቸውን ተናግረዋል። በተመሳሳይ በማዕከላዊ ጎንደር ዞን መገጭ ግድብ ዙሪያ በተከፈተው ውጊያ የሰብአዊና ቁሳዊ ጉዳት ደርሷል ሲሉ የፋኖ የመረጃ ምንጮች ተናግረዋል። የፋኖ ኃይሎች ነሐሴ 5 2018 ዓ.ም ምሽት ላይ በመገጭ ግድብ ዙሪያ ካምፕ ባደረገው የአገዛዙ ጦር ላይ ውጊያ የከፈቱ ሲሆን በውጊያው ቁጥራቸው ያልታወቀ የአገዛዙ ጦር አባላት መገደላቸውን የተሰማው። የፋኖ ኃይሎች የከፈቱትን የደፈጣ ውጊያ ተከትሎ የአገዛዙ ጦር ተከታታይ የከባድ መሳሪያ ተኩስ ሲያሰማ ማምሸቱን የአካባቢው የመረጃ ምንጮች ለኢትዮኒውስ ተናግረዋል። በክልሉ በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በሸዋና ወሎ ቀጠናዎችን መቀጠሉን የተሰማው። በትላንትናው ዕለት ነሐሴ 5 2018 ዓ.ም በሸዋ ቀጠና ከነዋሪ ከጆር ከተንቀሳቅሶ የአገዛዙ ጦር ጋር ከባድ ውጊያ ማድረጋቸውን የፋኖ ኃይሎች አስታውቀዋል። የአገዛዙ ጦር እንቅስቃሴን ቀድሞ ያወቁት የፋኖ ኃይሎች የደፈጣ ውጊያ መክፈታቸው በርካታ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲሉ ነው የፋኖ የመረጃ ምንጮች ለሚዲያችን የተናገሩት። በተመሳሳይ በወሎ ቀጠና ሀብሮ ወረዳ በአገዛዙ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ በርካቶች መገደላቸውን የተሰማው። በትላንትናው ዕለት ከሀብሮ ወረዳ ከውርጌሳ ከተማ ወደ መርሳ በተሽከርካሪ ጉዞ ላይ በነበረ የአገዛዙ ጦር ላይ የፋኖ ኃይሎች ውጊያ መክፈታቸውን የመረጃ ምንጮች ጨምሮ ተናግረዋል። በዚህ ውጊያ የአገዛዙ ጦር አባላት መገደላቸውን አፋብን ሚሊክዝ አረጋግጧል። ከውርጌሳ ወደ መርሳ የተከፈተውን ውጊያ ተከትሎ ለአጭር ጊዜ የተሽከርካሪዎች እንቅስቃሴ ቆሞ ነበር ተብሏል። በሌላ በኩል በክልሉ ሰሜን ወሎ ዞን የብልጽግና አመራሮች አካባቢያቸውን ለቀው ወደ ዞን ከተሞች እየሸሹ ነው ተብሏል። በዞኑ የወረዳና የንዑስ ወረዳ ከተሞች ከአገዛዙ መከላከያ ጋር በመግባት በብልጽግና አመራርነት የተላኩ በርካታ የአገዛዙ ሹመኞችን በተናጠል እያጠፉ ወደ ትልልቅ ከተሞች ሸሽተዋል ሲሉ የመረጃ ምንጮቹ ለኢትዮኒውስ ተናግረዋል። በዞኑ የላስታ፣ ግዳን፣ ዋድላ፣ ሀብሩ፣ ጋዞም፣ አንጎት፣ ግዳን ቆቦና መቄት ወረዳዎች የብልጽግና አመራሮች ወደ ጋሽና፣ ወልዲያና ደሴ ከተሞች እየጠፉ ኮብሏን ያሉት የመረጃ ምንጮቹ በተለይም ባለፉት ሳምንታት በየከተሞቹ የነበረው የአገዛዝ ጦር ከባድ መሳሪያዎችን ይዞ ወደ ራያ መንቀሳቀሱ ተከትሎ ለደህንነታችን ዋስትና የሚሰጠን በቂ ኃይል በዙሪያችን የለም በሚል እየሸሹ ይገኛሉ ተብሏል። የብልጽግና የወረዳ አመራሮች ቀደም ሲል ሁሉም ከተሞች ፋኖ ኃይሎች መከባቸውን በተመለከተ ደህንነታችን አደጋ ውስጥ ወድቀዋል፣ ተጨማሪ ኃይል ይመደብልን በሚል ለዞን ኮማንድ ፖስት አሳውቀው እንደነበረ የጠቀሱት የመረጃ ምንጮቹ ሆኖም አመራሮቹ የጠየቁት ተጨማሪ ኃይል ቀርቶ በየወረዳዎቹ ከተሞች ላይ የነበረው የአገዛዙ መከላከያ እየተቀነሰ ወደ ራያ መጎሰዱን የወረዳው አመራሮች በስጋት ጠፍተው እንዲሸሹ አድርጓቸዋል ሲሉ የተናገሩት። በወሎ ቀጠና የአገዛዙ ጦር ወደ ራያ እየተቀነሰ መንቀሳቀሱ ተከትሎ ከላላ፣ መቅደዳ፣ ዳውንት፣ ደላንታና ሌሎች ወረዳዎች የሚገኙ በርካታ ከተሞች ፋኖ ኃይሎች መያዛቸው መዘገባችን አይዘነጋም። በወረዳዎቹ የነበሩ የብልጽግና አመራሮችም አካባቢዎቹን ለቀው መሰደዳቸው ታውቋል። በአማራ ክልል ሰሜን ወሎ ዞን በአገዛዙ ጦርና ፋኖ ኃይሎች መካከል ከቀጠለው ውጊያ በተጨማሪ በራያ ቀጠና በትግራይ ኃይሎችና በአገዛዙ ጦር መካከል ወታደራዊ ውጥረት ሰፍሮ እንደሚገኝ ዛሬም ነዋሪዎች ተናግረዋል።
በአማራ ክልል ከተከሰተው ጦርነት ጋር በተያያዘ በሽብር ለተከሰሱት ከ300 በላይ የአማራ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች በይቅርታ ለመፍታት ጀምረው ሂደት አነጋጋሪ ሆኗል። ላለፉት 3 ዓመታትና ከዛ በላይ ካለምንም ፍርድ ታፍነው የሚገኙትን የግፍ እስረኞች በክልሉ ለተፈጸሙ ግድያዎችና ጉዳዮች ተከሳሾች ኃላፊነት እንዲወስዱ የሚጠይቅ ሰነድ መቅረቡን ቢቢሲ ተመልክቻለሁ ብሏል። የህዝብ ተወካዮችና የመገናኛ ብዙሃን ባለሙያዎች ጨምሮ በአማራ ክልል ከቀጠለው ግጭት ጋርና ጦርነት በተገናኘ በተለያዩ መዝገቦች የሽብር ክስ የተመሰረተባቸው ተከሳሾች ይቅርታ ጠይቀው ክሳቸው እንዲቋረጥና ከስር እንዲለቀቁ በአገዛዙ ለቀረበላቸው ጥያቄ የተለያየ ምላሽ መስጠታቸውንም ቢቢሲ ከምንጮች ሰምቻለሁ ብሏል። 3 ዓመትና ከዛ በላይ በስር ላይ የሚገኙ የሽብር ተከሳሾች ይቅርታ ጠይቀው ከስር እንዲለቀቁ የሚጠይቀው ሰነድ ወይም ፎርም የደረሳቸው በኢትዮጵያ ሰብአዊ መብቶች ኮሚሽን አማካኝነት መሆኑን ጉዳይ ቅርብ የሆኑ የመረጃ ምንጮች ለቢቢሲ ተናግረዋል። የኢሰመኮ ዋና ኮሚሽነር ብርሃኑ ያዶሎ ከሰኔ 1 2018 ጀምሮ ለአንድ ወር ያህል በተከሳሾችና በመንግስት መካከል የማደራደር ተግባር ሲያከናውኑ ከቆዩ በኋላ ተከሳሾቹ ይቅርታ የሚጠይቁበትና ቅድመ ሁኔታ ያካተተ ሰነድ ለየግላቸው እንደደረሳቸው ታውቋል። በአቶ ብርሃኑ ያዶሎ መሪነት ተካሄደ ከተባለው ድርድር በኋላ ሰነዱ የቀረበላቸው የሽብር ተከሳሾች ቁጥር ከ300 በላይ እንደሆኑ ምንጮች ገልጸዋል። በተለያዩ ማረሚያ ቤቶች ከሚገኙ ከእነዚህ ተከሳሾች መካከል አብዛኛው የቀረበላቸው ሰነድ ሲፈርሙም ያልፈረሙም ስለመኖራቸው የተገኘው መረጃ ያመላክታል። ቅድመ ሁኔታውን አንቀበልም በማለት ለመፈረም ፈቃደኛ ካልሆኑት መካከል ፖለቲከኞችና የመገናኛ ብዙሃን ባለሙያዎች ጨምሮ 30 ተከሳሾች ተጠቃሽ ሆነዋል። እንዲሁም በ2010 ከነበረው የመንግስት ለውጥ በኋላ በተመሳሳይ መልኩ የተፈቱ ሰዎች መኖራቸውን በማሳየነት አንስተዋል። የህግ ባለሙያዎች እንደሚሉት በተለይም ተፈርዶበት በይግባኝ ላይ የሚገኝ ተከሳሽ እንኳን ይቅርታ መጠየቅ አይችልም ብሏል። በኢሰመኮ አደራዳሪነት ቅድመ ሁኔታዎች ተቀብለው ይቅርታ እንዲጠይቁ ፊርማ ሰነድ የቀረበላቸው የሽብር ተከሳሾች ገና ፍርድ ቤት ፍርድ ያላገኙም፣ የክስ ሂደታቸውን በተለያየ ደረጃ ላይ የሚገኝ ነው። አቃቤ ህግ በተከሳሾች ላይ ያቀረበው ክስ በአማራ ክልል ካለው የጸጥታ ወይም የጦርነት መደፍረስ ጋር በተያያዘ በተፈጸሙ የሰዎች ግድያ፣ የአካል ጉዳትና ሌሎች የንብረት ውድመት እንዲሁም በሌሎች የሽብር ወንጀሎች ላይ ተሳትፏላቸው በማለት የሚከስ ነው። የይቅርታ መጠየቂያ ሰነዱ በየክስ መዝገባቸው በሽብር የቀረበባቸውን ወንጀል አምነው ኃላፊነት እንዲወስዱ የሚጠይቅ ይዘት ያለው ስለመሆኑ ቢቢሲ ተመልክቻለሁ ያለውና ሰነዱን አንፈርም ካሉ የሽብር ተከሳሾች መካከል 30ዎች የፈረሙበት ደብዳቤ ያሳየኛል ብሏል። ፈርሙ የተባሉት ሰነድ በአማራ ክልል ለተፈጠረው ጦርነት ወይም ቀውስ በቀውሱ ለሞቱና ለቆሰሉ በሺዎች የሚቆጠሩ ሰዎች በተለይም ደግሞ በየክስ መዝገቡ ቁጥሩ ይለያያል ሲሉ ጠቅሰዋል። ኃላፊነት መውሰድ አለባችሁ፣ ኃላፊነት ውሰዱ፣ በቢሊዮኖች የተገመተው የንብረት ውድመት ፈጽመናል ብላችሁ መኑ የሚሉ ነጥቦችን ያካተተ ነው ሲሉ ደብዳቤው ላይ ጠቅሰዋል። በተጨማሪም አገሪቱ በአማራ ትውፊቶችና ሀሳቤ መመራት አለባት የሚል አቋም ማራመዳቸው ጠቅሶ ይህም ወንጀል መሆኑን እንዲያምኑ ስለመጠየቃቸው ሰፍሮላቸዋል ነው የሚለው ቢቢሲ። እንዲሁም ያለ አግባብ የተወሰዱ የአማራ ርስቶች መመለስ አለባቸው ስለማለታቸውና ይህም ወንጀል መሆኑን እንዲያምኑ በሰነዱ መካተቱን ገልጸዋል። በሰነዱ ላይ ጽንፈኛ ኃይሎች ተብሎ የተጠቀሱትን በአማራ ክልል የሚንቀሳቀሱ ታጣቂዎችን እንዲያወግዙ ቅድመ ሁኔታዎች መቀመጡን አመላክተዋል። ተከሳሾቹ የተጠቀሱትን ወንጀሎች ስለመፈጸማቸው አምነው ዳግመኛ የእንደዚህ አይነት ድርጊት ውስጥ ላለመሳተፍ ቃል እንዲገቡና የሚሳተፉን ከሆነ ደግሞ መንግስት አስፈላጊውን እርምጃ እንዲወስድባቸው እንዲስማሙ ሰነዱ ይጠይቃል ይላል። ሆኖም ይህን ቅድመ ሁኔታ ለመቀበል ፈቃደኛ ባልሆኑ በሰነዱ ላይ አለመፈረማቸው በደብዳቤያቸው ላይ ጠቅሰዋል። ወንጀል እኛንም ብለን አንፈረምም፣ ይህ በህግ በሞራልም በፖለቲካም ተቀባይነት የለውም የሚሉት 30ዎቹ ተከሳሾች የአማራ ህዝብ ጥያቄዎችም ህጋዊ ናቸው ብለን እናምናለን ሲሉ አክሏል። የተከሰሱበት ክስ አንቀበልም ብለው በፍርድ ቤት እየተከራከሩ ባሉበት ሁኔታ ወንጀል እኛንም ብለው ለመፈረም ፈቃደኛ ለመሆናቸውን ስለመግለጻቸው 3 ጉዳዩን የሚከታተሉ ምንጮች ለቢቢሲ ተናግረዋል። በመሆኑም ከ3 ዓመት በላይ ያለ ፍትህ መቆየታቸውና ቤተሰቦቻቸው በተለያዩ ችግር መጋለጣቸውን የሚገልጹ እነዚህ ተከሳሾች መንግስት ክሱን አቋርጦ ፖለቲካዊ መንገድ በምህረት ይፍታን የሚል አቋም አላቸው። ተከሳሾችና መንግስትን አደራድሯል ከተባለው ከኢትዮጵያ ሰብአዊ መብት ኮሚሽን ስለ ጉዳይ አስተያየት ጠይቆ ነበር ቢቢሲ። ሆኖም የኮሚሽኑ ቃል አቀባይ በጉዳዩ ላይ መረጃ የለኝም ብለዋል። ቢሆንም ኮሚሽኑ እነዚህ ባሉ ጉዳዮች ላይ በራሱ መንገድ ከሚሰጠው መግለጫ ውጭ መረጃ ለመስጠት እንደሚቸገሩም ገልጸውልኛል ይላል ቢቢሲ። የአገዛዙ የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነርና ከሌሎች የኮሚሽኑ ከፍተኛ ስራ ኃላፊዎች ጋር በመሆን በታህሳስ ወር በፌዴራል ማረሚያ ቤት ኮሚሽን ቅሊንጦ የጊዜ ቀጠሮ ማረፊያ ማዕከል ጉብኝት አድርገው ነበር። በጉብኝታቸው ከተከሳሾች ጋር በሰብአዊ መብት አያያዝና ሌሎች ጉዳዮች ላይ ውይይት አድርገው መለሳቸውን በወቅቱ ተገልጿል። ምንጮች እንዳሉት ከሆነ ዋና ኮሚሽነር ብርሃኑ ያደሎ ከሽብር ተከሳሾች ጋር ውይይት ካደረጉ በኋላ ከ6 ወራት በኋላ ነው በድጋሚ አግኝተው የማደራደር ተግባር የጀመሩት። ስለ ይቅርታው ጉዳይ ከተከሳሽ ጠበቆች እኩል አስተያየት ለማግኘት የተደረገው
ጥረት ለጊዜው ፈቃደኛ ባለመሆናቸው አልተሳካልኝ ይላል ቢቢሲ። ይሁንና ይቅርታ የመጠየቅና የመስጠት ሂደት ከህግ አንጻር እንዴት እንደሚታይ የጠየቋቸው አንድ የህግ ባለሙያ አንድ ተከሳሽ ወንጀለኛ ተብሎ ካልተፈረደበት በስተቀር በይቅርታ ሂደት ውስጥ ማለፍ እንደማይችል ተናግሯል። በጥብቅና ስራ ላይ የተሰማሩት የህግ ባለሙያ አቶ ኤርሚያስ ጥላሁን በኢትዮጵያ ወንጀል ህግ አንቀጽ 229 መሰረት ይቅርታ ለመስጠት በግልጽ የተወሰነ የቅጣት ውሳኔ መኖር አለበት ይላሉ። በተመሳሳይ ይቅርታ መጠየቅ የሚቻለውን ውሳኔ ባገኘ ወይም ፍርድ በተሰጠበት ጉዳይ ላይ መሆኑን አስረድተዋል። የይቅርታ አቀራረብ ድንጋጌዎችን የያዘ የይቅርታ አዋጅ 840/2006 በአንቀጽ 15 ላይ በወንጀል ጥፋተኛ ሆኖ የመጨረሻ ቅጣት የተወሰነበት ማንኛውም ሰው የይቅርታ ጥያቄውን ራሱ ወይም በቅርብ ዘመዱ ወይም በሚወክለው ጠበቃ አማካኝነት ማቅረብ እንደሚችል ይደነግጋል። በመሆኑም የፍርድ ቤት ውሳኔ ሳይሰጥ የይቅርታ ጉዳይ ማንሳት እንደማይቻል አቶ ኤርሚያስ ለቢቢሲ አብራርተዋል። ምርጫ 97 ተከትሎ በነበረው ሁኔታ ታስሮ በነበሩት እነ ፕሮፌሰር ብርሃኑ ነጋና ብርቱካን ሚደቅሳ ጨምሮ ሌሎች እስረኞች ከተፈረደባቸው በኋላ ጉዳያቸው በይቅርታ ታይቶ መፈታታቸውን እንዲሁም በ2010 ከነበረው የመንግስት ለውጥ በኋላ ተመሳሳይ መልኩ የተፈቱ ሰዎች ምራቸውን በማሳየነት አንስተዋል። የህግ ባለሙያው እንደሚሉት ተፈርዶበት በይግባኝ ላይ የሚገኝ ተከሳሽ እንኳን ይቅርታ መጠየቅ አይችልም ብለዋል። በኢሰመኮ አደራዳሪነት ቅድመ ሁኔታዎች ተቀብለው ይቅርታ እንዲጠይቁ የፊርማ ሰነድ ለቀረበባቸው የሽብር ተከሳሾች ገና ፍርድ ያላገኙና የክስ ሂደታቸው በተለያየ ደረጃ ላይ የሚገኝ ነው። በመሆኑም በህጉ መሰረት ከስር መለቀቅ የሚችሉት ክሳቸውን በማቋረጥና በምህረት ብቻ እንደሆነ የህግ ባለሙያው ያስረዳሉ።